አረብ ሀገር ሆኜ እንደዛ እየተሰቃየው ለእናቴና ለእህቴ ብቻ ነበር የምኖረው። ማስበውም ብር የምልከው ለእነሱ ብቻ ነበር። አሁን ምንም የምኖርለት ጉዳይ የለኝም። ገባ? ከዚህ በኋላ ምንም ነገር ቢመጣ ምንም ነው የማይመስለኝ። አረብ ሀገር ነበር የምትኖሪው? አዎ ቤይሩት ነበርኩ። ኢቨን እናቴን እንኳን መቅበር አልቻልኩም። ታውቃለህ? እናቴና እህቴን እንኳን መቅበር አልቻልኩም። ምን ያህል እንደሚያም አስበው። አንድ ሰውዬ ሰክሮ ወይንም ደግሞ መንገድ ላይ ድንገት ላመለጠው ነገር የሁለት ሰው ነፍስ አስበዋል። ስለዚህ ቅጣቱ ገና ተቀብሎ አላበቃም። ስለዚህ ገና እሱ ይቀራል። ስለዚህ ሚስትየው ላይ ያደረግሽውን ተመሳሳይ ነገር ባልየው ላይም ለማድረግ ከዛም ይከፋል ሊሆን ይችላል። ምን ማለት ነው? ከዛም ይከፋል ሊሆን ይችላል። ምንድነው ከዛ ይከፋል ሊሆን የሚችለው? እሷ ቢያንስ እንዳትናገር እንዳትንቀሳቀስ ነው አይደል የሆነችው? እብድ እንዲሆን ነው እሱ የሚፈልገው። እንዲያብድ ነው የሚፈልገው። ይሄን እንዴት ነው ልታደርግ የቻልሽው? ሲጀምር ሚስትየው ላይ ይሄን ነገር ልታደርግ የቻልሽው እንዴት ነው? ከዚህ በፊት እዚህ ቤት አንድ ሰራተኛ ነበረቻቸው እና አጣርቼ እነሱን ቤት ሳቅ መጀመሪያ እሷን ነበር የተዋወቅኩት። ከዚህ በፊት እዚህ ቤት መጥቼ ነበር። እሺ የእነሱ ቤት እንደሆነ የነገረችኝ እሷ ናት። ስለዚህ ቢሆነ በትንሽ ነገር በትንሽ ገንዘብ ምናምን ነገር ደለልኳት። ከዛ በኋላ ያንዳቸውን ነበር የፈለግኩት። በእርግጥ ሞር የእሱ እንዲሆን ነበር የምፈልገው፣ ግን ቻሷ ተመሳስሎባት ይሁን አላቅም፣ ብቻ የሆነ ሌላ ልብስ ነው የሰጠችኝ፣ የእሷን ልብስ ነው የሰጠችኝ። ስለዚህ እሷ ላይ ሆነ ሀሳብ ያልተሳካም ማለት ነው። ስለዚህ ድጋሚ